ሰላም እንዴት ናችሁ? ዛሬ እንግዲህ ዳይሬክት ኦንላይን ዲያግራሙን ፓወር ሰርኪዩቱን እና ኮንትሮል ሰርኪዩቱን ሰርተን ራን አድርገን የምናየው ይሆናል። እስኪ መጀመሪያ እዚህ ጋር እንደምታዩት 3 ፌዝ ፓወራችን አለ። እዛ ቀጥሎ ብሬከራችን አለ፣ ኮንታክተራችን፣ ተርማል ኦቨርሎድ ሪሌ፣ ከዛ ሞተራችን አለ። እሺ መጀመሪያ ኮኔክሽናችን ስራ የፓወር ሰርኪዩቱን ማለት ነው። ስለዚህ ፌዝ 1ን የብሬከር ተርሚናል 1 ላይ ሶስቱን እናስገባለን። ከዛ ወጪውን ለኮንታክተራችን የፓወር ሰርኪዩቱ እንደዚህ እናደርጋለን። በቃ ሶስቱን ፌዝ ከብሬከር አድርገን ከብሬከር አስወጥተን ለኮንታክተር፣ ከኮንታክተር ወደ ተርማል ኦቨርሎድ ሪሌ፣ ከዛ ወደ ሞተራችን። እዚህ ሞተራችን ደግሞ እዚህ ጋር ኮኔክሽን አላለቀለትም። እዚህ ጋር ሞተራችን ስታር እናደርገዋለን። ዴልታ ከሆነ ደብሊውቲውን ከዩ1 ጋር እናገናኛለን። ስታር ከሆነ ግን ደብሊውቲው ዩ2 ቪቱን አንድ ላይ ሸንት እናደርጋለን። እዚህ ሞተራችን ስታር ኮኔክሽን ነው። ይሄን ይመስላል ፓወር ሰርኪዩቱ። አርዚንጋችን እንደዚህ ኮኔክት እናደርጋለን። ስለዚህ ኮንትሮል ሰርኪዩታችን አልቋል ማለት ፓወር ሰርኪዩታችን አልቋል ማለት ነው። ስለዚህ ቀጥታ የምንሄደው ወደ ኮንትሮል ሰርኪዩታችን ኮንትሮል ሰርኪዩታችን ስንሄድ ፌዝ እና ኒውትራላችን አለ። መጀመሪያ ብሬከራችን አለ። ብዙ ቦርድ ኮንትሮል ፓኔል ላይ ምናምን ለብቻው ብሬከር አለች፣ ለኮንትሮል ቦርድ የተሰጠች ማለት ነው። እሱ መጀመሪያ ብሬከር ይገባል። ከብሬከር ተርማል ኦቨርሎድ ሪሌ እዛ ላይ 9596 ከ9596 የወጣው ለስቶፕ ፑሽ በተን የስቶፕ ፑሽ በተን ወደ ስታርት ፑሽ በተን እንሰጣለን። ከዛ ሁለት ወጪ ነው የሚኖረው ከ12 ወደ 13 ከስቶፕ ፑሽ በተን ወደ ስታር አንድ እንሰጣለን። ሌላኛውን ደግሞ ለኦግዚለሪ ኮንታክታችን ለኮንታክተር ኦግዚለሪ ኮንታክት 13 ማለት ነው። ከዛ ከስታርት ፑሽ በተን 4 ወይም 14 እናወጣና ለኮይላችን ማለት ነው። ኮንታክተር ላይ ያለው ኮይሉ ለኤዋን። ስለዚህ አሁንም ደግሞ ሁለተኛ ከ14 ከኦግዚለሪ ኮንታክት ውጪ 14 ለኤዋን ለኤቱ መስጠት እንችላለን፣ መገለባበጥ እንችላለን። ስለዚህ አሁን ይሄን ጨርሰናል። ከዛ ምንድነው የምናደርገው? ኒውትራላችን እንሰጠዋለን ማለት ነው። ኤቱ ኒውትራል እንሰጠዋለን። ስለዚህ ይሄን ይመስላል። ስለዚህ እስኪ ቴስት እንሞክረው። እስኪ መጀመሪያ ሌብሊንግ እንስራ። ቺን ስቶፕ ኤስቲኦ እንለዋለን። ኤስቲኦ ይሄን ኤስቲአር ስታርት ማለት እዚህ ጋር ኬኤም ኮንታክተራችን እዚህ ጋር ኬኤም ስላለ እዚህ ጋር ሌብል በማድረግ እንደዚህ እንሰጠዋለን። ስለዚህ እቺ ኪው1 ስለዚህ እንደዚህ ይመስላል። እስኪ እንሞክረውና እንመልከት።
ያው ብሬከራችን አበራን። ስለዚህ ኮንታክተራችን ይሄው ኢነርጂዝድ ሆነ ማለት ነው። እዚህ ጋር እንደምታዩት ስቶፕ ስናደርገው ይቆማል ማለት ነው። ስለዚህ አሁን ድጋሚ እንሞክረውና እንደምታዩት ሞተራችን እየተሽከረከረ ነው ማለት ነው። ስለዚህ አሁን ምን ይቀረናል? ሰርኪዩቱን መጨረስ። ሌላ ከ97 ከብሬከር የወጣው ወደ 95 እና ወደ 97 ነው የሚሄደው። ስለዚህ የ98 ወጪ ደግሞ የት ሄዳል? ኢንዲኬት ላምፕ ላይ። ትሪፕ ላይ ማለት ነው። ትሪፕ ኢንዲኬሽን ላይት ላይ እንወስዳለን። ሌላኛው እዚህ ጋር ጨርሰናል። ሌላኛው ራን ኢንዲኬሽን ላይትስ። ስለዚህ አሁን ጨርሰናል። ኒውትራል ለሁለቱም መስጠት። እዚህ ጋር ጨርሰን፣ ስለዚህ ፑሽ በተኖችን ሌብል እናደርግና እዚህ ጋር ኤስቲአር የስታርት ነው። ይሄ ደግሞ የስቶፕ። ስለዚህ ይህንን ይመስላል ማለት ነው። አሁን እስኪ እንሞክረው። መጀመሪያ ብሬከራችን እናበራለን የሁለቱም። ከዛ ምንድነው ስታርት ማድረግ። ስታርት ስናደርግ ይሄው ሞተራችን እየሰራ ነው ማለት ነው። ራን እያደረገ ነው። ስቶፕ ስንለው አቆመ። ስለዚህ እዚህ ጋር ራን እንላለን። እዚህ እንጻፍና እናስቀምጠዋለን ከላይ። ቺራን ከዛ ሌላ ደግሞ ትሪፕ ይመስላል። እስኪ ስታርት እናድርገው። ብሬከራችን እናብራለን። ከዛ ስታርት። ሞተራችን እየሰራ ነው። ልክ ኦቨርሎድ ሲኖር ኦቨርሎድ ሪሌው ትሪፕ ሲያደርግ ተመልክት። ይኸው ትሪፕ አደረገ ማለት ነው። ስለዚህ ይህን ይመስላል። አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡልኝ። ይህን ይመስላል። አመሰግናለሁ።